የሰበካ ጉባኤ አባላት፣ የህንፃ አሰሪ ኮሚቴ አባላት በገንዘባችሁ፣ በጸሎታችሁ፣ በእውቀታችሁ፣ በሙያችሁ በአጠቃላይ እግዚአብሔር በሚያውቀው ሙሉ ጊዜያችሁንም አሁንም ለእግዚአብሔር ሰጥታችሁ ይህንን ቤተ መቅደስ የሰራችሁ፣ ያነጻችሁ፣ ያሳነጻችሁ በዚህ ዕለት ቅዳሴ ቤቱን ለማክበር ከሩቅም ከቅርብም የተሰበሰባችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት እና የልዩ ልዩ ጽዋ ማህበራት መንፈሳውያን ወጣቶች እንኳን ደስ አላችሁ እላለሁ። ደስታ በእጅ ሲይዙት ቀላል መሰለኝ። እንኳን ደስ አላችሁ። መቼ ነው ተፈጽሞ የምናየው? እንደው ሳልሞት አየው ይሆን? የሽማግሌዎች አባቶቻችን፣ ባልቴቶች እናቶቻችን ምን አለ ሳንሞት ሳንጠራ እመቤታችን ከመቃረቢያ ወጥታ አዲሱ ቤተ መቅደስ ገብታ እኛም አመስግነን አይተን ብንጠራ እያላችሁ በመልካም ምኞት እግዚአብሔርን ስትለምኑት ስትማጸኑ በአቅማችሁ ሁሉ ስትረባረቡ የነበራችሁ በሙሉ አሁንም እንኳን ደስ አላችሁ፣ ደስ ይበላችሁ። ለሶስተኛ ጊዜ እንኳን ደስ አላችሁ፣ ደስ ይበላችሁ። እኔ እልልታውን በቃ አላልኩም። ጭብጨባውም እልልታውም ሞቅ ደመቅ ይላል። እግዚአብሔር ይባርካችሁ። ዝም ብለን አይደለም። እልልታ መጽሐፍ ቅዱሳዊ ስለሆነ ብፁዕ ሕዝብ ዘየአምር የብዋል እልልታን የሚያውቅ ሕዝብ ብፁዕ ነው ነው የተባለ፣ ቅዱስ ነው ነው የተባለ፣ ልዩ ነው ነው የተባለ እልልታን የሚያውቅ። ስለዚህ ለበጎ ነገር እልል የሚል ይሄ እግዚአብሔርን እያከበርን ነው። ከእናታችን ከቅድስተ ቅዱሳን ከድንግል ማርያም በረከትን እያገኘን ነው። እግዚአብሔር በጎ ስራ እንዲሰሩ የጠራቸው በሙሉ እንድንሰራ የጠራን የእግዚአብሔርን ድንቅ ስራ ስናይ ደግሞ እኛ እልል ማለትና ማጨብጨብ ተገቢም ስለሆነ ነው። ደጋግሜ እልል በሉ፣ እግዚአብሔርን አመስግኑ ያልካችሁ እልልታችሁን እግዚአብሔር ይቀበላችሁ። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ ዛሬ በገጠመኝ በመካከላችን አልተገኙም። በስራ ምክንያት እንደወጡ በልዩ ልዩ ምክንያቶች እስካሁን ባለመምጣታቸው ነው። ሆኖም ግን ትናንትም እየተከታተሉ ፍጻሜውን አይተው ደስታቸውን ደውለው ለእኔ ነግረውኝ ነበረ። ዛሬም እየተከታተሉ ነው። ዛሬም በእናንተ በመካከላችሁ ሁኜ የደስታችሁ ተካፋይ ነኝ። ይህንን በሩቅም እንኳ ዘመኑ ባመጣው መሳሪያ ሳይ ከእናንተ መካከል እንዳለ ሆኖና የተሰማኝ እንኳን ደስ አላችሁ፣ ደስ ይበላችሁ ብለዋል። እግዚአብሔር በቸርነቱ አስጀምሮ እንኳን አስፈጸማችሁ፣ እንኳን አስፈጸመን ብለው መልእክት አስተላልፈዋል። እኔ ብዙ ልላችሁ አልፈልግም፣ ማመስገን ነው የምፈልገው። በመጀመሪያ ይሄ የማይጠፋ ስም የማይጠፋ ክብር ማንም ማን የማይነጥቀው ማንም ማን የማይወስደው ማንም ማን ታሪኩን ሊሰርዘው ሊደልዘው የማይችለውን ያለ እግዚአብሔር ፈቃድ ደግሞ ሊሰራ ሊታሰብ ሊደረግ የማይችለውን ይህንን እንድትሰሩ የፈቀደላችሁ በየመጠናችሁ በየአቅማችሁ በየስጦታችሁ ደስ ይበላችሁ። እኛም ደስ ብሎናልና እግዚአብሔር ይባርካችሁ እንላለን። ቤተ መቅደስን ስናነሳ የምናነሳቸው
አለ። የመጀመሪያ የምናነሳው ስለ ቤተ መቅደስ ቅዱስ ዳዊትን ነው። ቅዱስ ዳዊት እንድናነሳው የሚያስገድደን መንፈሳዊ ቅናቱ ነው። እኔ ባማረ በተዋበ ከዝግባ በተሰራ በልዩ ቤት ተቀምጬ የእግዚአብሔር ማደሪያ ታቦተ ጽዮን እንዴት በድንኳን። ይህ መንፈሳዊ ቅናቱ የእግዚአብሔርን ቤት ለመስራት ቆርጦ መነሳቱን ነው። አማክሯል፣ ለመስራት ወስኗል። ባለ በሌለ ነገሩ ከሚመለከታቸው ከጎረቤት ሳይቀር የሚያስፈልገውን ነገር ሁሉ አሰባስቧል። ግን መንፈሳዊ ቅናት ይቅና እንጂ ለመስራት ይወስን እንጂ አልሰራም። ለምን? የእግዚአብሔርን ቤተ መቅደስ ለመስራት ገንዘብ ስላለው ብቻ አንድ ሰው ሊሰራ ይችላል። አቅም ስላለው ብቻ አንድ ሰው ሊያደርገው ሊያከናውን አይችልም። ጉልበት ስላለው ብቻ አንድ ሰው ወይም ብዙዎቹ ሊሰሩት አይችሉም። የማን ፈቃድ መኖር አለበት? አቤት! የእግዚአብሔር ፈቃድ። ይህን ቤተ መቅደስ በማን ፈቃድ ሰራችሁ? የሰራችሁ በሙሉ በእግዚአብሔር ፈቃድ ሰራችሁ። በእግዚአብሔር ፈቃድ ሰራን። በእግዚአብሔር ፈቃድ አከናወናችሁ፣ ተከናወነልን ነው የሚባለው። እኔ በጉልበቴ፣ እኔ በሀብቴ፣ እኔ በጥበቤ፣ በእውቀቴ፣ በብልጠቴ የሚባል አስተሳሰብ በእግዚአብሔር ቤት ስራ ውስጥ አይሰራም። እንኳንስ የእግዚአብሔርን ቤት የእኛንም ጎጆዎች መቀለስ አይቻልም። እመ እግዚአብሔር ያነጸ ቤተ ከንቶ ይጻሙ አይደል የሚለው ለዮሐንስ። እግዚአብሔር ቤትን ካልሰራ ቤትን እንሰራለን የሚሉ ሁሉ በከንቱ ይደክማሉ ነው። እግዚአብሔር ሀገርን ካልጠበቀ ሀገርን እንጠብቃለን የሚሉ ሁሉ በከንቱ ይደክማሉ ነው። እግዚአብሔር ቤትን ሲሰራ፣ እግዚአብሔር ሀገርን ሲጠብቅ፣ እግዚአብሔር ሁሉን ነገር ሲያከናውን ሁሉም ይሆናል። ስለዚህ የሰዎች ድርሻ ያንተ ፈቃድ ይሁን፣ ያንተ ፈቃድ ሆኖ እኛ ለመስራት ያብቃን፣ እኛ ለመጠበቅ ያብቃን ብሎ መሰለፍ ብቻ ነው። ወደ እግዚአብሔር ድምፅን ከፍ አድርጎ ማሰማትና መጮህ ብቻ ነው። ለዚህ ነው ቅዱስ ዳዊት ለመስራት ወሰነ፣ ግን አልቻለም። ታዲያ ተስፋ እንዳይቆርጥ እግዚአብሔር ልብህ ቤቴን ለመስራት አስቧልና ወስነሃልምና መልካም ነው፣ ግን አንተ አይደለም የምትሰራልኝ፣ ካንተ ወገን ካንተ ዘር የሚፈጠረው ያንተ ልጅ ነው። ምክንያቱም ይሄ እግዚአብሔር ፈቃድ። ዳዊት ቤቱን እንዲሰራለት እግዚአብሔር አልፈቀደም። ያውም የልቤ ያለው ሰው ነው። በብዙ ነገር ያገነነው ሰው ነው። ከወንድሞቹም ለይቶ የመረጠው ሰው ነው። ለንጉሠ ነገሥትነት ገና ሕፃን ብላቴና እያለ የልቤ ሰው ብሎም የተናገረለት ነው። ግን ስሙ የሚቀደስበትን ክብሩ የሚወረስበትን በእግዚአብሔር ስም የሚጠራውን ቤተ መቅደሱን እንዲሰራ አልፈቀደለትም። ምክንያት ውስጥ ገብቼ አልደረደርም፣ ሰዓትም የለኝ። ምክንያት አለው። ግን ልጅ ግን ይሰራልኛል ተባለ። አዎ ሰሎሞን እንደሚሰራ አስቀድሞ እግዚአብሔር ተናገረ። ልጅህም ልጄ ይሆናል፣ እኔም አባት ሆነዋለሁ፣ እሱም ልጅ ይሆነኛል፣ ቤቴንም ይሰራልኛል ነው ያለ እግዚአብሔር። ስለዚህ የእግዚአብሔርን ቤት የሚሰራ የማን ልጅ ይሆናል ማለት ነው? የእግዚአብሔር ልጅ ይባላል። እግዚአብሔር ለዚያ ሰው የእግዚአብሔርን ቤት ለሰራ ምኑ ነው ማለት ነው? አባቱም ፈጣሪውም ነው። ልጄ ይሆናል፣ እኔም አባት እሆነዋለሁ፣ ቤቴንም ይሰራልኛል። ልክ እኮ ነው። አለመታደል ካልሆነ በስተቀር የወላጆቹን ቤት ሳይሰራ የራሱን ቤት የሚሰራ ምን አይነት ልጅ ነው? ወላጆቹ በጠማማ ጎጆ
ክረምት ዝናሙ፣ ከታች ጎርፉ፣ ከላይ ፍሳሹ፣ በጋ በተመሳሳይ ፀሐዩ እየተፈራረቀባቸው ከዛሬ ነገ ወደቀች የምትባል ጎጆ ላይ ተቀምጠው እያለው እንደሌለው ራሱን አሽሽቶ ወይም ደግሞ ደብቆ የራሱን ቤት የሚሰራ ልጅ አባት በልጁ ሊኮራ አይችልም። ልጄ ነው ብሎ ለመናገርም ያፍራል። እርግጠኛ ነኝ እሱም ቢሆን የገሌ ልጅ ነኝ ለማለት ሳይሸማቀቅ አይቀርም። ራስ ወዳድ ሆኖ መጀመሪያ ሊታይበት ሊወደስበት የሚገባውን አልሰራምና፣ ስለዚህ የእግዚአብሔርን ቤት የሚሰራ የእግዚአብሔር ልጅ ይባላል፣ እግዚአብሔርም አባት ይሆነዋል። ለዚህ ነው የእግዚአብሔር ልጆች የእግዚአብሔርን ቤት የአባታችሁን የእግዚአብሔር ልጆች የእናታችሁን የቅድስተ ቅዱሳን የድንግል ማርያምን የወዳጆቻችሁን የባለሟሎቻችሁን መታሰቢያቸው የሆነውን ቤቱ ሁልጊዜም የእግዚአብሔር ነው። ቤተ ክርስቲያን ሁልጊዜም የማን ቤት ነው የምትባለው? የእግዚአብሔር ቤት፣ እግዚአብሔር የሚቀደስባት የሚወደስባት። ከዚያ መታሰቢያነቱ የሚሰጠው ለማን ነው? ለቅዱሳኑ። ከቅድስተ ቅዱሳን ከድንግል ማርያም ጀምሮ መታሰቢያነቱ ስም አጠራሩ ደብረ ፀሐይ፣ ቅድስት ልደታ ለማርያም አይደለም ስም አጠራሩ፣ ግን ቤተ እግዚአብሔር ነው። ይህንን መስራት የእግዚአብሔር ልጆች ድርሻ ነው ማለት ነው። ለዚህ ነው ዛሬ እንደ ሰሎሞን እግዚአብሔር ፈቅዶላችሁ ወጥታችሁ ወርዳችሁ ይህንን ልዩ ቤተ መቅደስ ለመስራት በመብቃታችሁ ደስ ብሎኛል። በበኩሌ እንኳን ደስ አላችሁ ብላለሁ። ሌላው በዚህ ቤተ መቅደስ ስራ አሁንም የምናነሳው ነህምያን ነው። የፈረሰውን በመጠገን በማደስ ቅጽሩን በመቅጸር ዙሪያውን በማስዋብ፣ ስለዚህ ስሙ ሳይጠፋ ለዘላለም ይኖራል። ብዙና ብዙ መጥቀስ ይቻላል፣ ጊዜ ግን ስለሌለኝ እዚያው ላይ ዛሬ እዚህ የሰራችሁት ስራ የማይጠፋ ስም ተጽፏል። ማንም ማን የማይፍቀው ታሪክ ተተርኳል። በቀለመ ወርቅ ተጽፏል። በአምዱ ላይ ተሰይሟል። ስለዚህ ሁልጊዜ ይህንን ስራ የሰሩ የተባበሩ ያሰሩ ሁሉ ማንም ማን የማይነጥቃቸውን መልካም ስራ ሰርተዋል አሰርተዋልና በዚህ ደስ ሊላቸው ይገባል። ያላችሁትም በሙሉ ደስ ሊላችሁ ይገባል ማለት ነው። ቅድም በታሪኩ ሰምተናል። አንዳንድ ጊዜ ጆሮ ከአያት ያረጃል ይባላል። ልክ ነኝ? ጆሮ ከአያት ያረጃል። የማን ዕድሜ ነው የሚበልጥ? የአያቴ ወይስ የልጅ? ጆሮዬ ግን ከአያቴም ይቀድማል እና ታሪኮችን በደንብ አድርገን እያጠናን ለነገው ትውልድ እየቀመርን በደንብ ማስቀመጡ መልካም ነው ብዬ ለማሳሰብ ፈልጌ ነው። እንዲሁ ትናንት ከአንድ ሰው ጋር ጨዋታ እያወራን ነበር። አመሰራረቷን ማለት ነው። ቅድም የተወሰኑት ተጠቅሰዋል እዚህ ባለ ታሪኮቹ። ግን እኔ በሰማሁት ታሪክ ደግሞ በስልጣንም ላይ ያሉ ያልተጠቀሱ እንዳሉ ሰማሁ። እኔ በሰማሁት ታሪክ ከዚያ እናንተ አታጥሙት። እኔ ሰማሁ ብዬ ነው የምነግራችሁ። ጆሮ ነው ያልኩኝ መጀመሪያ። ከአያት ያረጃል ያልኳችሁ እሱን በጆሮዬ በሰማሁት መጀመሪያ እንደተባለው በዚህ አካባቢ የሰፈሩ አባቶች፣ እናቶች፣ ካህናቱም ቅድም ተጠቅሰዋል። የእግዚአብሔርን ቤት ለመስራት አሰቡ። አስበውም አልቀሩም። ተነጋግረው ወደ የሚመለከተው አቅጣጫ ሄዱ። የቤተ ክህነቱ ባለበት በዚያው ይቀጥላል ታሪኩ። እኔ የሰማሁት በመዘጋጃ ቤቱ አካባቢ ያለውን እንዲሄዱ አንድን ሰው አገኙ። ብገልጸውስ ምን አለ? የሰማሁትን ነው የማወራ አይደለም።
አሁንም እዚህው አለ። ለውዳሴ አይደለም። በእኛ አጠራር ርዕሰ ማእምራን ይትባረክ ዛሬ እዚህ አለ። እሳቸውን አገኙ። ምን ሆናችሁ ነው? ቤተ ክርስቲያን ልንሰራ። መልካም ጥሩ ነው፣ እኛም አለን። አንድ ሁለት ሰው ወደ ኋላ ሂዱና ጥሩና እናንተ ሂዱ የሚል መልእክት አስተላለፉ ተባለ። እሳቸው ሁሉም ተመልሰው ሲሄዱ እኛ ሁለት ሰዎች ከእሳቸው ጋር ተነጋገሩ። ከዚያ በኋላ አሰራሩን ከምን ወደ ምን እንዴት መሄድ እንዳለባቸው ተማመኑ። በዚያ መሰረት መቃረቢያዋ ተሰየመች። ከዚያ በኋላ ከዚህው ሰላም ሰላም እያሉ በአንድነት እየተሰባሰቡ መክፈልትን መቅመስ ተጀመረ ማለት ነው፣ ታቦቱ እስከሚገባ ድረስ። ከዕለታት አንድ ቀን ግን በጊዜው የነበሩት ከንቲባ አቶ ያየህ ባለ ታሪኮች ታውቋቸዋላችሁ። አብረው ከርዕሰ ማእምራን ጋራ እዚሁ መጥተው ህዝቡንም አይተው መክፈልቱንም አብረው ቀምሰው ሄዱ። ከዛም ከንቲባውም ያው የሃይማኖት ሰው ስለሆኑ ሁኔታውንም ስላዩ እጅግ ደስ ይላል፣ በሉ በርቱ፣ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን ብለው ተመለሱ። ወዲያውኑም ነገሮቹ ተሳክተው በብፁዕነታቸው በብፁዕ አቡነ በርናባስ ደብዳቤ በመሳሰሉት በምዕመናኑ ጥረት ፈቃዱ ተገኘ፣ ቤተ ክርስቲያኑም ታነጸ የሚል ሰምቻለሁ። የነበራችሁ አላችሁ? አቤት ይኸው አረጋግጠውልኛል። ትክክለኛኛ እውነተኛ ታሪክ ነው። ታዲያ ከታሪኩ ባለስልጣን ከሆነ ባለ ታሪክ አይነሳም እንዴ? ጽዮን ላይ እኔ ከፕሬዝደንቱ ጀምሮ ነው የምዘረዝራቸው ባለ ታሪኮች። የእኛን ሩጫ ብቻ አይደለም የምንተርከው። በዚያ ውስጥ በበጎ አስተሳሰብ ምንም መብታችን ቢሆንም በቅንነት በመልካም እዚህ ድረስ መጥተው መክፈልት ቀምሰው አይዟችሁ ብለው ወዲያውኑ ደግሞ ካከናወኑ የታሪኩ አካላት ስለሆኑ እግዚአብሔር ይመስገን፣ እግዚአብሔር ይጠብቃችሁ ብላችሁ አመስግኗቸው። አንድን ታሪክ አንድ ጠጠርም የጣለ አንድ ነገርም ያደረገ ለእግዚአብሔር ባለውለታ ስለሆነ ወደፊት ታሪክ እያጠናን በስነ ስርዓቱ ለትውልዱ ማስተላለፍ አለብን። በጎ ምሳሌዎችን፣ መልካም ምሳሌዎችን ሊነገርላቸው የሚገባ ባሪያነት የሚጠቀሱትም ባለስልጣናትም ይሆኑ ባለሀብቶችም ይሆኑ ማንኛውም ሰው በበጎ አስተሳሰብ ያለ ሁሉ የታሪኩ ባለቤት ሊሆን ይገባል ከሚል ነው ይህንን ለማውሳት የፈለግኩት። ሌላው በዚህ ቤተ መቅደስ እንደተባለው ወደ 2 ዓመት ያህል ለመግባባት ጊዜ ወሰደ ነው የተባለ አይደል? ቅድም አቤት በፈረሰው ማለት ነው። ገባኝ። ይህንን ለማምጣት አዎ መጀመሪያ እንግዲህ ልብ አድርጉ፣ የእግዚአብሔርን ቤተ መቅደስ ለመጀመር የሚቀድመው ምንድን ነው? ጸሎት። ከዛ ደግሞ ሙያን ለባለሙያ መስጠት፣ ቀኖናውን ለባለ ቀኖና፣ ስርዓቱን ለባለ ስርዓት፣ ህጉን ለባለ ህግ። የህንፃ አሰራሩን የኢትዮጵያ ቤተ ክርስቲያን አሰራሯ የተወሰነ ነው። 3 አይነቶች ናቸው። ዝም ብሎ በዘፈቀደ የሚሰራ ስራ የለም። ለመንገዱ የሚመች ያኛው ነውና በዚያኛው ምዕራቡ ይለወጥ አይባልም። ምዕራቡ ምዕራቡን ይጠብቃል፣ ምስራቁን፣ ደቡቡን፣ ሰሜኑን። በዚህ መሰረት መስራት ጊዜንም ይቆጥባል፣ በታሰበለትም ሰዓት ስራው እንዲከናወን ያደርጋል። እግዚአብሔር ግን ቸር ስለነበረ አስተዋዮችም ስለነበሩበት ወደ አንድነት ሰብሰብ ብለው እነሆ ይህንን አዲሱን ቤተ መቅደስ ለመስራት ለማነጽ በምክክር የህዝቡም የሁሉም ተሳትፎ ሆኖ ደስ በሚል ሁኔታ ተጠናቋል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ስራ ከተመስጋኞች ውስጥ አንዱን አድርገው ቅድም አስተዳዳሪው ሲያመሰጋግኑኝ ነበር። በምንመሰገንበት መልካም ነው።
ግን ቁጣዬንም አብረው ቢጠቅሱልኝ መልካም ነበር። ዝም ብሎ መጥቶ ሄደ የሚለውን ብቻ ሳይሆን መጥቶ የተቆጣበትስ ጊዜ ነበረ ነው ደስ ብሎት ዝም ብሎ በሉ 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 ብሎ ነው የሄደ የሚለውን ታሪክ ስለሆነ መጠቀስ አለበት። አዎ እየመጣው የተቆጣሁበት ጊዜ አለ። ግን ቁጣው የጥላቻ አይደለም፣ የፍቅር ነው። የተሻለ ለመስራት ነው፣ የተሻለ ለማነጽ ነው። ፈቃድ እግዚአብሔር ሆኖ ግን አስተዋይ ሕዝብ ስላለው፣ አስተዋይ ምእመንም ስላለው፣ አስተዋይ ካህናትም ስላሉ ሁሉንም ነገር በመግባባት እንዲህ አምሮበት ቤተ መቅደሱ ሊጠናቀቅ ስለቻለ ዛሬ አንዳንድ ማረሚያዎችን በየጊዜው የምንሰጣቸው በተለይ ወደ መጨረሻው ጥሩ መግባባቶችና ጥሩ ይዘቶችም ተፈጥረው እነሆ አምሮበታል። ገና ሲገቡ ግርማ ሞገስ አለው ቤተ መቅደሱ። የጥንቷን ቤተ መቅደስ የጥንቷን ስርዓት የሚያሳየን ስለሆነ ዛሬ ላይ ቁጣ የለም። ደስ ብሎኛል። ደስ ይበላችሁ። እግዚአብሔር ነው። ሌላው ህንፃ አሰሪው ኮሚቴ፣ ሰበካ ጉባኤው እንዳለ ከፍ ያለ ምስጋና አመስግኑት። አንድ ጊዜ ደን ከፍ ባልና እንግዲህ በስም ዝርዝር አልጠራ፣ ስማቸውን እግዚአብሔር ያውቃቸዋል። እግዚአብሔር ስማችሁን ስለሚያውቃችሁ በየአገልግሎታችሁ መጠን እግዚአብሔር ሰማያዊውንም ምድራዊውንም ዋጋ ይክፈላችሁ። አስተዳዳሪዎቹ የመጀመሪያው ረጅሙን ዓመት መላከ ሰላም ስንት ጊዜ ነው የቆየው? ሰው ከመጡት አሁን ዛሬ ላይ እያስመረቁ ያሉት መላከ ሰላም ዘላለም አላምነህ 1 ዓመት ከ8 ወር ነው የቆዩት። ጥሩ እድል ነው፣ መልካም እድል ነው። አፈጻጸም ላይ አምጥቶ እዚህ ላይ አድርሷቸዋል። ኢለዘሮጸ ወኢለዘቀደመ ይለዋል። ይሄ ነው፣ ደስ ያለ ነው። አመስግኗቸው፣ እግዚአብሔር ይስጥል። ከመጡበት ጊዜ ጀምረው ተግተው ነቅተው ወርደው እንዴት ላድርግ ብለው ሰምና ወርቅ ሆነው ተስማምተው ለማስፈጸም ስላበቃዋት እንኳን ደስ አለዎት፣ እኛም ደስ ብሎናል። ሌላው ግን ለረጅም ጊዜ ብዙ የታገሉ ብዙ የደከሙ በተለይ ደግሞ አጣብቂኝ ውስጥ ሆነው እኔም ከዚያ አይ ስላቸው ከዚህም ደግሞ አይ ሲባሉ መላከ ፀሐይ ገብረ ማርያም እንዴት ነው? ከባድ ነው አይደል? ለመካከል ላይ ሆኖ ነግሬዎታለሁ። ሥርዓተ ቤተ ክርስቲያንን ጠብቀው ይቀጥሉ ይባላል። ከዚያ ያለው ድምፅ የማን ድምፅ? የኔው ነው። ወዴት ራሴን እደብቃለሁ? እዚህ ደግሞ አይ እርስዎት የለም ከኛ ጋር ሆነው ስርዓትን ይስሩ ይባላል። በመካከል ብዙ ፍትጊያዎች ተፈጥረዋል። ግን ትልቅ ስራ የሰሩ ትልቅ ባለውለታ እግዚአብሔር የሚያውቀው በጎ ስራ የሰሩና እግዚአብሔር ብቻ እስከ ምርቃት እንዲቆዩ ስላልፈቀደ የራሱን ስራ የሚሰሩበትን መርጦ ስለወሰደ እንጂ ሌላ ምንም ነገር ስለሌለው በዚህ ዛሬ ላይ እርስዎ ማስመራጭ ስለሆኑ እንኳን ደስ አለዎት፣ ደስ ሊለዎት ይገባል። ሁላችሁም ልትብላችሁ እግዚአብሔር ይመስገን። ከዚህ በተረፈ ካህናት፣ ሊቃውንተ ቤተ ክርስቲያን የደብሩ ማለት ነው ወጣችሁ ወርዳችሁ ምዕመናንን አስተባብራችሁ በመስራታችሁ እንኳን ደስ ያላችሁ፣ ደስ ይበላችሁ። እግዚአብሔር ከእናንተ ጋር ይሁን። በዚያው ገጠመኝ ዛሬ በዚህ ባማረው ቤተ መቅደስ ውስጡም ያማረበት ሆኖ በጸሎት ተግታችሁ ለምስጋና ቆማችሁ እግዚአብሔርን እያመሰገናችሁ ምዕመናን ሁሉም መጥተው በደከሙበት ቅዱስ ሥጋውን ክቡር ደሙን እየተቀበሉ ደስ ብሏቸው እንዲኖሩ ተግቶ ማስተማር የእናንተ የበለጠ ድርሻችሁ ይሆናል። በስራችሁ ሁሉ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ ይላል። ከዚህ ውጭ የሰንበት ተማሪዎች፣ የጽዋ ማህበራት በማስተባበር የወጣችሁ የወረዳችሁ ባለሀብቶች የእግዚአብሔር ቤት ቆሞ እንዴት ሆኖ በማለት ሳትሰለችሁ ከእናንተ አልፎ ሌላውንም በማስተባበር ብዙ የደከማችሁ አላችሁ። እኔም የማውቃችሁ ስም ዝርዝር አልዘረዝርም። እግዚአብሔር ስማችሁን ስለሚያውቅ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ስለዚህ በአጠቃላይ የማይጠፋ ስም ማንም የማይነጥቃችሁን ክብር በእግዚአብሔር ቤት ስላገኛችሁ በዚህ ደስ ሊላችሁ ይገባልና ደስ ይበላችሁ እላለሁ። ሌላው
ከቤተ መቅደሱ ከቅዳሴ ቤቱ በዓል ጋራ ቅዱስ ጋብቻን የፈጸማችሁ ሙሽሮቻችን ቅዱስ ጋብቻን ትፈጽሙ ዘንድ እግዚአብሔር ስለፈቀደላችሁ፣ ስለጠራችሁ፣ ስለመረጣችሁ በቤቱም ስላከበራችሁ እነሆ የድል አክሊልን ተቀዳጅታችሁ የድል መጎናጸፊያን ተጎናጽፋችሁ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ እግዚአብሔርን አመስግናችሁ ለማስመስገንም ስለበቃችሁ እንኳን ደስ አላችሁ፣ ደስ ይበላችሁ። ትዳራችሁን እግዚአብሔር ይባርክ። በቃና ዘገሊላ የወረደች በረከት በእናንተም ቤት ትውረድ። እግዚአብሔር እስከ መጨረሻው ድረስ መልካም አራያና ምሳሌዎች ያድርጋችሁ። ትዳር የሚፈተንበት እየተፈተነም ያለበት ዘመን ነውና ከፈተና እግዚአብሔር ይሰውራችሁ። ለሀገር፣ ለወገን፣ ለሃይማኖት የሚጠቅሙ መልካም ዘሮችን እግዚአብሔር ይስጣችሁ። በምሳሌነት፣ በስርዓት፣ በእውቀት፣ በምግባር፣ በሃይማኖት ራሳችሁን ገንብታችሁ የምትገነቧቸው የምታሳድጓቸው መልካም ልጆችን እግዚአብሔር ይስጣችሁ። እንኳን ደስ አላችሁ ወላጆችም። ልጆችን በእግዚአብሔር ቤት መዳር ከዚህ በላይ ምንም የለምና በስነ ምግባር አሳድጎ አስተምሮ እግዚአብሔር ፈቅዶ እንደ ወላጅ ሆናችሁ የዳራችሁ ካላችሁ ደግሞ ወላጅን ወክላችሁ ነውና እንደ ወላጅ ቆጥረን እንናገራለን። ሁላችሁም እንኳን ደስ አላችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ።